ገበያ ፌል ያደርጋል። ገበያ ፌል ሲያደርግ የራሱ ጉዳይ የሚል መንግስት ልንሆን አንችልም። ዘለን ነው የምንገባው። ስንገባ ደግሞ በጥርስም በጥፍርም ነው የምንገባው። በከተማ ልማታችን በኮሪደር ልማት ብቻ በመቶ ሺዎች የሚቆጠሩ ስራዎች ተፈጥረዋል ማለት ነው። በቀጣይ መንግስት ብትሆኑ ዝቅተኛና መካከለኛ ገቢ ያላቸውን የማህበረሰብ ክፍሎች የኑሮ ደረጃ እንዴት ነው የምታሻሽሉት? የመንግስት ሚና የሚሆነው እንደ ግሉ ሴክተሮች ወይም እንደ ሌሎቹ አብሮ እኩል የበደገር ስራ ሳይሆን በዋናነት የህግ ስርዓትን ማበጀት፣ ለዛ ምቹ የሆኑ ፖሊሲዎች መንደፍ ነው። አሁን ላይ ከፍተኛውን ብድር የሚወስደው ከግልም ሆነ ከመንግስት ባንኮች መንግስት ነው። ለፕራይቬት ሴክተሩ ቅድሚያ እንዲያገኝ እናደርጋለን። በምን አይነት ፖሊሲ ነው የስራ እድል ልትፈጥሩለት የምትችሉት አሁን ካለው የህዝብ ቁጥርና የስራ አጥነት አንጻር? ምርትና ምርታማነት ከፍ እንዲል እናደርጋለን። በዚህም የስራ እድል እንፈጥራለን፣ የዋጋ ንረቱን እንቆጣጠራለን። በከፍተኛ ደረጃ ዲማንድ ቤዝድ የሆነ ስልጠና እንዲኖር እናደርጋለን። መብታቸውን ለማስጠበቅ ደግሞ ከሚሄዱበት ሀገራት መንግስታት ጋር የፕሮቶኮል እንዲኖረን እናደርጋለን። ይህን ፕሮፐርሊ እናስፈጽማለን። የገቢ ታክሳችን ከፍተኛ ነው ብሎናልና በዚህ ለወደፊት እናንተ ብትመረጡ ምን ታደርጉታላችሁ? መንግስት ብትሆኑ ምን የተለየ አሁን ብልጽግና ከሚሰራው አማራጭ አላችሁ? የሀገር የህዝባችን አቅም ድህነቱን እንዴት መቋቋም ይችላል? ለመንግስት ነው ተጠሪ የሚሆነው። ሆኖም ግን የፖለቲካ ጫና ስር እንዳይገባ ጥንቃቄ ይደረጋል። ኢትዮጵያችን የሚያስፈልጋት ለዜጎቿ የሚደርስላት ነገር ነው እንጂ የሚያስፈልገው ይዝም አይደለም ብለን ከዚህኛው ልክፍት ራሳችንን ፈውሰናል ብለን እናምናለን። እንደ ኢዜማ በእናንተ ፓርቲ እይታ አሁን ያለው የግብር ስርዓት ችግሮች ምንድን ናቸው? ተደራሽ ያልሆኑ የታክሴሽን ሲስተሞች አሉ፣ ወይም ደግሞ አሁን ላይ ያለው ይሄ የታክስ አጣጣሉ ስርዓት የእጅ ንክኪዎች አሉበት። ከስታቲስቲክስ አኳያ ሉዓላዊነት በጣም ወሳኝ ነገር ነው። ኢትዮጵያን ለማሸማቀቅ የሚነሱ ቁጥሮችን በተለያዩ አካላት ማጣቀስ በጣም ኋላ ማጣፊያው እንዳያጥር በጣም ጥንቃቄ እንዲያዝ ብዬ ነው። ስለ ኢኮኖሚ እድገት እንዴት ደፍራችሁ ለማውራት ሞከራችሁ? የኢኮኖሚ እድገት ውስጥ እናንተ ጋር ብቻ ያለ ነው ወይ? በተለይ በኢኮኖሚ ዙሪያ ላይ ፍሪ ማርኬት ሚክስድ እያልን የምናወራቸው ነገሮች ርዕዮተ ዓለም ከሌለ እንዴት ነው ሀገር የምትመራው?